ታህሳስ 27 ዓመተ 2017 ላይ ከወራት በፊት ከአዲስ አበባ ተልእኮ ተሰጥቷቸው የመጡ አንድ የቪአይፒ ጥበቃና አንድ ባለሀብት አቶ ጌታቸውን ጀነራል ጻድቃንንና አሰፋ ብርሃን የመግደል ተልእኮ ተቀብለው መተው ያንን ሊፈጽሙ ሲዘጋጁ የተያዙ እንደነበሩ አቶ ጌታቸው እንደጠቀሰው ይሄ በፌደራል ደረጃ የሚታይ ወንጀል ሆኖ ሳለ ከፌደራል ውክልና ተጠይቆ ጉዳዩ ትግራይ ውስጥ በትግራይ ፍርድ ቤት ውስጥ እንዲታይ ውክልና መጠየቁንና ያ መደረጉን በዛ መሰረት ሰዎቹ እንዲታሰሩ መደረጉን ነገር ግን ይሄ መሆኑን ይደግፉ በነበሩ ሰዎች በዋስ እንዲለቀቁ መደረጉን ያንን ተከትሎ ከተለቀቁበት ከትግራይ ሲሄዱ አዲስ አበባ ላይ መታሰራቸውን ጠቅሷል። ይሄ ማለት በህወሓት ጽሕፈት ቤት ዘንድ የጥላቻ ዘመቻ የሚካሄድባቸው የነበሩት ሰዎች የጥላቻ ዘመቻ ብቻ ሳይሆን የግድያ ሙከራ ጭምር ይጎነጎንባቸው እንደነበር በዚህም ረገድ በጊዜያዊ መንግስት ውስጥ የነበሩ የጸጥታ ኃላፊዎች ተባባሪዎች እንደነበሩ ነው የሚጠቁመው። I like it. It's mine. The prices blow my mind. የሚጠቁመው ይሄንን በተመለከተ በጸጥታው ቢሮ በኩል ያሉ ሰዎች አስተያየት እንዲሰጡ ጥሪ ያደርጋሉ። እየተባለ ያለው ግን ይሄ ነው። ስለዚህ አቶ ጌታቸው ዛሬ ያረጋግጠው ነገር in fact there was a plot to assassinate ፕሬዚደንቱን ምክትል ፕሬዚደንቱን which is ጻድቃንንና አቶ አሰፋ ብርሃን የህወሓት ጽሕፈት ቤቱ ቡድን in a way ከፕሮፓጋንዳ ዘመቻ አልፎ የሆኑ በመንግስት ስልጣን ላይ የነበሩ ሰዎችን ለመግደል እቅድ እንደነበረውና ይሄ ሴራው ፎይል ሲደረግ ወይ ሲጋለጥ ይሄ እዚህ ላይ የተሳተፉ ሰዎች ሲታሰሩ ባለው መዋቅር ተጠቅሞ በአስቸኳይ እንዲለቀቁ ማድረጉን ነው ይሄ በጣም የከፋ ነገር ነው። አይ ነው ይሄንን ዲፌንድ ለማድረግ የሚመጣ የህወሓት ጽሕፈት ቤት የሚያሰማራው መንጋ እንደማይጠፋ ገምታለሁ። ማንም ይሄንን በተመለከተ ሊከላከል የሚመጣ ሰው ይሄ ነገር ተደርጎ ከሆነ ያለምንም ኢፍ ኤንድ በት መወገዝ ያለበት ነገር ነው ብሎ ቢጀምር ለገዛ ራሱ ክብር ይበጀዋል።